ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ተመልሰናል። መኮረኒ ልሰራ ነው። እዛ ላይ ስራ መኮረኒ ነው። ሽንኩርት ዘይት አላደረኩትም። እንግዲህ ይሄንን ዝብዳ ነው ያደረኩት። ዝብዳ ነበረ። እዚህ ጋር ደግሞ መኮረኒ ጥያለሁ። በውሃ እየበሰለ ነው። ዝብዳ ሽንኩርት እየጠበስ ነው። ትንሽ ቡኒ የሆነ እንመለሳለን። ከዛ እዚች ጋር ደግሞ ያዘጋጀሁት ይሄንን ፍልፍል ባረግ ነው። ይሄ ደግሞ ቶምና ዝንጅብል ነው። ይሄ ዝንጅብል ነው። እሱን ደግሞ የምታዩት ይሄ ደግሞ ቶም፣ ነጭ ሽንኩርትና ዝንጅብል ይሄ ያለ በስ ይሄ ዝንጅብልና ነጭ ሽንኩርት ነው። ይሄ ደግሞ ፍልፍል ባረግ ፍልፍል ሮሚ ነው የሚሉት አንዳንድ ሰዎች ደግሞ ፍልፍል ባረግ ነው የሚሉት። እንደዚህ አድርጌ በስልዳ እቀብለዋለሁ። እዚህ ጋር ግን ደግሞ ይሆናል በጨውና በሌሞን ነው። አንዳንድ ሰው ደግሞ በልቤ በምናምን ነው እንደፈለጋችሁ ይጠቡናል። ሊጋዙን ነው የምጥለው። ከዛ በኋላ ደግሞ አብረን እናየዋለን። ሊጋዙን ብየዋለሁ። ይሄ ድምፅ ሳይንተን ሲያስቸግራቸው አይቀርም። ያው የምግቡን እንትን ወደ ደጅ ያወጣል። ለዛ ነው ምግቡን ሽታ ወደ ደጅ ስለሚያወጣ ከተከፈተ ደግሞ ምግቡ ሽታ ቤቱን በሙሉ ነው የሚጋልበው። ሰዎች ደግሞ አይወዱም። እንኳን የኢትዮጵያ ሽታ ነው የራሳቸው የምግባቸውን ሽታ ራሱ አይፈልጉም። እንደዛ ነው የምላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ እላችኋለሁ። ይሄም ከዚህ እየደረሰ ነው። ጨውና ዘይት ብቻ ነው ያደረኩት። በስለ ቅድም ነው ሰጣችሁ ሳልሳ ስልሳ እናታውቀዋለሁ። ቲማቲማቱ ሳልሳ ነው። ሙሉ ሳህን አንድ ብላጋ ብቻ ማለት ነው። አንድ ማንኪያ በአንድ እጅ ይዞ በአንድ እጅ እንትን ማድረግ በጣም ይከብዳል። መኮረኒ እሳቱን አጥፍቼዋለሁ። አሁን ደግሞ ውሃውን ደፍቼ እመጣለሁ። ትንሽ ውሃውን አስቀራለሁ። ለምን ወደ እንትኑ እጨምራለሁ። እንደዚህ ትንሽ ውሃ አስቀራለሁ። ለምን ወደዚህ ጨምረዋለሁ። ከበሰለ በኋላ ክሬማ ምናምን ሲያደርገው ማለት ነው። አያችሁት? አሁን በስሏል። ኦፕስ እጄ ነካከለ። ትንሽዬ ውሃ ቀደም ያልኳት መልኩ ወላሂ ስልክ ውስጥ ለምን እንደዚህ እንደሆነ እንጃ፣ ግን በጣም ያምራል። እንደዚህ በአይኑ ሳራ ቲማቲሙ ቀይ ያደረገ ከዛ ክሬማ አመጣለሁ። ስደፋበት ታያላችሁ። በስሏል። በደንብ እንደሚበስሉ አልፈልግም። ድንቹ በኋላ ድቅቅ ነው የሚልብኝ። ወይ
ወይኔ ጉዴ! የምን ድንች ነው ዛሬ? ድንች ስለሰራሁ ነው ቪዲዮ ሰራ ያደርግላቸው ልጇጩ ማለት ነው። ስጋ ዶሮ ስጋ ክሬማ ምንድን ነው የምትሉት ካላችሁ ይሄ ነው ክሬማ የመኮሮና ነው። እንደዚህ ልፋበታለሁ። የምትፈልጉትን አካል ነው የምትልኩበት። ያኔ መኮሮናችሁ ምን ያክላል? 1 ኪሎ ትንሽ የመኮሮና ወረፊ ሰዎች ሌላ ምግብም ስላለ ካለ እንደዛ ነው የምላችሁ። ከዛም በኋላ ምን እንደምታደርጉ ታውቃላችሁ? እችን 1 ማንካ አድርጓል። በጣም ነው የምታሶፍረው እንትኑ ሶሱ ማለት ነው። በጣም ነው የምታጣፍጠው። ይጣፍጣል። አንዲት ሚዳጋ ያጨመርኩ ይሄው ሶሱ እንደዚህ የቀጠነ እሷ ደግሞ እንትን ታደርጋለች። ይወፍራል፣ ይጣፍጣል። ጨውም ካነሰ እሱ ደግሞ ጨው ስላለ ይሄ ጁብና ፓሳ ነው የሚሉት። ያው መጨረሻ ደፍሮት ከለሩ ልነግራችሁ አልችልም። በጣም ነው የሚያምረው። ስጣፍጥ ደግሞ ወላሂ እንደዛ ነው። ላይክ ሰብስክራይብ ማድረግ እንዳትረሱ። ሰላም ሁኑልኝ ነው የምላችሁ ወዳችሁ።